በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ ደግሞ በመንፈስ ከኔ ጋር የምወስዳችሁ እነሆ የተራራው ስብከት በእንግሊዘኛው Sermon on the Mount ተብሎ የሚታወቀው እነሆ ጌታችንና መድኃኒታችን ኢየሱስ ክርስቶስ ከማቴዎስ ወንጌል ከምዕራፍ 5 እስከ ምዕራፍ 7 ወደ አስተማረበት ቦታ ይሆናል። አምላክ መጽናኛ እንደ ስሙር መስዋዕት ፊትህ ይቅረብ ምስጋናዬ። በተራራው ስብከት ራሱ እግዚአብሔር ከሰው ልጅ በስጋና በነፍስ ምን አይነት አኗኗር እንደሚፈልግና ክርስቶስ በሕይወት ዘመናችን ሁሉ ልንኖረው የሚገባን ወርቃማ ሕግ ያስተማረበት ቦታ ነው። የተራራው ስብከት የሚባለው ያስተማረበት መጀመሪያ እዛ ነው የምንሄደው። ከዛ በኋላ ወደ ጢባሪዎስ በዛው 2 ዓሣ 5 እንጀራ የበረከተበት ማለት ነው። አንደኛ አሁን እዛ ተራራው ስንወጣ 3ቱንም ምዕራፋት እንሰማለን። በደረሳችሁበት ቦታ ሁሉ ለራሳችሁ መጸለይ ይገባችኋል። የተደረገውን ተአምር ከራሳችሁ ሕይወት ጋር ማገናኘት። ሁለተኛ ለምታስቧቸው ሰዎች፣ ለምትጸልዩላቸው ሰዎች፣ ለተለያዩ ሰዎች ማሰብ። ለምሳሌ ኑሮ ችግር፣ ፈተና የሆነበት ብዙ ሰው ይኖራል። 2 ዓሣ 5 እንጀራ የበረከተበት ጋር ስትደርሱ አንደኛ ለራሳችሁ በረከት መለመን ነው። ብዙ አይነት በረከት አለ። ሁለተኛ ደግሞ አስቡን ላሏችሁ ሰዎች ሁሉ ታስባላችሁ እና እዛ ወጥተን 3ቱንም ምዕራፋት እንሰማለን። እዚህ የተናገራቸው ናቸው። ድምጻችሁን ከፍ አድርጋችሁ ታነባላችሁ ሰው እንዲሰማ። የማቴዎስ ወንጌል ምዕራፍ 5 ሕዝቡንም አይቶ ወደ ተራራ ወጣ። ሕዝቡን አይቶ ወዴት ወጣ? እንግዲህ ወደዚህ መጥቶ ያስተማረው ተራራው ይሄ ነው። ስናየው ፈታ ተራራ ነው። አሁን ስላለን አናቱ ላይ አይታወቅም። እነሆ ቀንጭቤ ያሳያችሁ ቪዲዮ መምህራችን ዶክተር ዘበነ ለማ በቦታው ለነበርነው ምዕመናን በተራራው ላይ ትምህርተ ወንጌል ሲሰጡን ነበር። አሁን ደግሞ ራሱ ጌታችንና መድኃኒታችን ኢየሱስ ክርስቶስ ሕዝቡን አይቶ ወደ ተራራ ከወጣ በኋላ ያስተማረውን የተራራውን ስብከት ከብዙ በጥቂቱ እንዲህ አስደምጣችኋለሁ። እነሆ ቃሉን ሰምተን በቃሉ እንድንኖር የእግዚአብሔር ፈቃድ ይሁን። አሜን። 1920 ያለኝ ይሄ ብቻ ነው። እንዴት ይህ ብቻ ነው ትለኛለህ? እናንተ ባለጠጎች ግን ወዮላችሁ፣ መጽናናትን ተቀብላችኋልና። እብድ ሳይሆን አይቀርም፣ ባለጠግነቱን ንቋል። እናንተ አሁን የምትስቁ ወዮላችሁ፣ ታለቅሳላችሁና። ሰዎች ሲያሞግሷችሁ ወዮላችሁ፣ አባቶቻችሁም ለሐሰተኛ ነቢያት እንዲሁ ያደርጉላቸው ነበር። ለምትሰሙ እውነት እላችኋለሁ፣ ጠላቶቻችሁን ውደዱ፣ ለሚጠሏችሁ መልካም አድርጉ፣ የሚረግሟችሁን መርቁ፣ ለሚበድሏችሁም ሰዎች ጸልዩ። ማንም አንደኛውን ጉንጭን ቢመታ ሌላውንም ደግሞ አዙረህ ስጠው። መጎናጸፊያንም ለሚወስድ እጀ ጠባብህን አትከልክለው። ለሚለምንህ ሁሉ ቸርነትን አድርግ። ማንም ያንተን ነገር ቢወስድ እንዲመልስልህ አትጠይቀው። ለራስህ የምትፈልገውን አንተም ለሌሎች አድርግ። የሚወዷችሁን ሰዎች ብቻ ብትወዱ እንዴት ምስጋና ይኖራችኋል? ኃጢአተኞችም እንኳን የሚወዷቸውን ይወዳሉ። መልካም ለሚያደርጉላችሁ ብቻ መልካም ብታደርጉ እንዴት ምስጋና ይኖራችኋል? ኃጢአተኞችም ያደርጋሉ። እንዴት ይነካታል! እንዴት ያናግራታል! አጸያፊ ነው።
ፈጽሙ። ጠላቶቻችሁን ውደዱ፣ መልካምም አድርጉላቸው። ምንም ተስፋ ሳታደርጉም አበድሩ። ያኔ ዋጋችሁ እጅግ ታላቅ ይሆናል። የልዑል እግዚአብሔር ልጆች ትሆናላችሁ። እርሱ ለሚያመሰግኑትና ለክፎች ቸር ነውና። ሩሩዎች ሁኑ፣ አባታችሁም ሩሩ ነውና። ኢየሱስ ሆይ አድነን። እንዳይፈረድባችሁ እናንተም አትፍረዱ። እንዳትኮነኑ እናንተም ማንንም አትኮንኑ። ይቅር በሉ፣ እናንተም ይቅር ትባላላችሁ። ጌታ ሆይ መንገድህን አሳየን። ስጡ፣ ለእናንተም ይሰጣችኋል። በምትሰፍሩበት መስፈሪያ ለእናንተም ይሰፈራል። እውር እውርን ይመራ ዘንድ አይችልም፣ ምክንያቱም ሁለቱም በጉድጓድ ይወድቃሉ። በራስህ ዓይን ውስጥ ያለውን ግንድ ሳታይ በወንድምህ ዓይን ያለውን ጉድፍ ለምን ታያለህ? ጌታ ሆይ ምራን። ጌታ ሆይ አንተን እንሻለን። አሜን። ጌታ ሆይ ምራን፣ አንተን እንሻለን። እነሆ ቃልህን ሰምተን በዚህ ቃልህ በሕይወት ዘመናችን ሁሉ እንድንኖር አንተንም እንድናከብር አንተን የሚያይ ለአንተም ምስጋና የሚሰጥ ልብ ትሰጠን ዘንድ እንለምንሃለን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። እነሆ እግዚአብሔር ሁላችንን ባለንበት ይጠብቅ። እናንተም እነሆ ይህን የተራራው ስብከት የሚለውን አጭር ቪዲዮ ለሌሎች ሸር በማድረግ የበረከቱ ተካፋዮች ሁኑ።